እንደናችሁ ሰላም ናችሁ ወይ? እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬ ኢንተረስቲንግ የሆነ ቶፒክ ሼር ላደርጋችሁ ነው የመጣሁት። በዘፍጥረት ምዕራፍ 1 ቁጥር 1 እና 2 በተመለከተ እንግዲህ ፋርዘር መጽሐፍ ቅዱስን በደንብ ባነበብን ልክ ብዙ ነገሮችን እያየን እያወቅን እንሄዳለንና በነበረኝ ሁለት ቴዎሎጂ ትምህርት የማውቃቸውን መልካም ነገሮችን ባጋራችሁ ብዬ አሰብኩኝ። እንደ የመጀመሪያው ቶፒክ ዘፍጥረት ምዕራፍ 1 ቁጥር 1ን በተመለከቱ ቲዎሪዎች አሉ። በጣም ፋርዘር ብዙ ማብራሪያ ያላቸው ቲዎሪዎች አሉ። ከነዚያ ቲዎሪዎች መካከል ዛሬ አንዱን ብቻ ላጋራችሁ ነው ያሰብኩት። እና እነዚያ ቲዎሪዎች የሰማይና ምድርና መፈጠርና ሌሎች ፍጥረታትን መፈጠር ጋር ተያይዞ የተለያዩ ጽንሰ ሐሳብ ይዘው ነው የሚነሱት። የተለያዩ ማብራሪያዎች አላቸው። እነሱን የሚከተሉ ብዙ አማኞች አሉ። በአንዱ ቲዎሪ የሚያምን አለ፣ በአንዱ ቲዎሪ የሚያምን አለ። እንግዲህ እናንተ በየትኛው እንደሆናችሁ ባላቅም ግን አምስቱን ቤዚክ የሚባሉ በክሪኤሽን ወይም በተለይ በሰማይና ምድር መፈጠር እና ከዚያ ጋር ተያያዥነት ባላቸው ፍጥረታት ላይ ያሉ አምስት ቲዎሪዎች መካከል የትኛው እንደምታምኑ እንግዲህ ባላቅም ፋርዘር ከተገነዘባችሁ በኋላ ክሊር የሆነ ፖይንት እንደምትይዙ አስባለሁ። ዩቲዩብ ላይ ያላችሁ ዩቲዩብንም ሰብስክራይብ አድርጉ። ፒስ ጆይ አንድ ሪቫይቭ ባይ ክራይስት የሚል ቲክቶክ ላይ ያላችሁን ፎሎ አድርጉኝ። እንግዲህ ፎር ዘ ፓስት 7 years ለባለፉት 7 ዓመታት በተለያዩ መንገዶች ስለ ባይብል ስማርም ነበር። በሰርቲፊኬት ሌቨል በዲግሪ ሌቨልም ጀምሬ ሀፍ ላይ ያለሁት አለ። ደን አሁን ደግሞ ኢንተንሲቭ የሆነ ፌስ ቱ ፌስ ትሬኒንጎችንም አንዳንድ እየወሰድኩ ነው። ሶ ከዚያ ያወቅኳቸውን የተገነዘብኳቸውን እና የማምንባቸውንም ነገሮች አጋራቸዋለሁ። ይሄ እንደ ቻፕተር 1 ነው እንደ መግቢያ። ምክንያቱም ፋርዘር በጣም ብዙ የምንሄድባቸው ነገሮች አሉ። እንደ ቻፕተር 1 ግን የመጀመሪያ ቲዎሪ ሼር ላደርጋቸው የፈለኩት ጋፕ ቲዎሪ ይባላል። ወይም ደግሞ ሪኮንስትራክሽን ቲዎሪ ነው የሚባለው። ይሄ ቲዎሪ ከአምስቱ ቤዚክ ከሚባሉ ፍጥረታትን ከሚናገሩ ወይም ፍጥረታት ላይ ትኩረት ካደረጉ ቲዎሪዎች መካከል አንዱ ነው። ይሄ ቲዎሪ 3 አይነት ሀሳቦችን ይዞ ነው የሚነሳው። የመጀመሪያው ሀሳብ እግዚአብሔር መጀመሪያ የፈጠራት ዘፍጥረት ምዕራፍ 1 ቁጥር 1 ላይ የተገለጠችው ሰማይና ምድር ፐርፌክት ነበረች፣ ትክክል ነበረች። እግዚአብሔር እንከን አልባ አድርጎ ነው ፍጥረታትን የሚፈጥረው። ስለዚህ መጀመሪያ የተፈጠረችው ሰማይም ምድርም እንከን አልባ ነበሩ። ሰማያትም ምድርንም እግዚአብሔር ሲፈጥር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ተብሎ ዘፍጥረት ምዕራፍ 1 ላይ ቁጥር 1 ላይ የተጻፈው እንከን አልባ ነበሩ ሁለቱም ብለው ነው የሚነሱት። ይህንን ቲዎሪ የሚያምኑትም የሚከተሉም ሰዎች ይህም ቲዎሪ የሚያብራራው እንደዛ ነው። ሁለተኛው ጽንሰ ሐሳብ በመጀመሪያ በተፈጠረችው ወይም በተፈጠሩት ትክክለኛ በሆኑ ሰማይና ምድር ወይም ምንም እንከን አልባ ተደርጎ በተፈጠሩ ሰማይና ምድርና አሁን ደግሞ ዘፍጥረት ምዕራፍ 1 ቁጥር 2 ላይ የተገለጠችው ምድር ቅርጽ የለሽና ባዶ ነበረች፣ ጨለማን በጥልቁ ላይ ነበር ብሎ እያብራራው ይሄዳል። በዚያ መካከል ኢንደፊኒት ሆነ ወይም ደግሞ በጣም ረዥም የሆነ ቁጥሩ የማይታወቅ በሚሊዮኖችና በቢሊዮኖች ዓመታት ሊቆጠር የሚችል ጊዜ አለ ብሎ ያስባሉ። በዚያ ጊዜ ውስጥ የተከሰተ ክስተት አለ። እግዚአብሔር በዚያ ክስተት ምክንያት ፍርድ ፈርዶ ነበር። በዚያ ፍርድ የመጣ ጥፋት አለ። በዚያ ጥፋት ምክንያት ነው ይህቺ ምድር ቅርጽ የለሽና ባዶ የሆነችው ብለው ያምናሉ። እንደዚያ ብለውም ደግሞ ይተነትኑታል። እና ያ ክስተት ምንድን ነው? በዚያ ሰዓት ሉስፈር አመፅ አስነስቶ ነበር። መጀመሪያ በዘፍጥረት ምዕራፍ 1 ቁጥር 1 እና በዘፍጥረት ምዕራፍ 1 ቁጥር 2 መካከል በሚሊዮኖች ወይም በቢሊዮኖች የሚቆጠሩ ዓመታት አሉ። በዚያ ጊዜ ውስጥ ሉስፈር አመፅ አስነስቶ ነበር። በዚያ አመፅ ምክንያት ወድቆ ነበር። እግዚአብሔርም ወደ ምድር ጣለው። በዚያ ጊዜ የእግዚአብሔር ፍርድ ነበረ ብለው ብዙ አይነት ጥቅሶች ይጠቀማሉ። በዚያ ፍርድ ምክንያት ነው እቺ ጨለማም የመጣው ምድርም ቅርጽ የለሽና ባዶ የሆነችው ብለው እንደ ትንቢተ ኢሳይያስ ምዕራፍ 34 ቁጥር 11 እና ሌሎች ማአት የአዲስ ኪዳንም የብሉይ ኪዳንም ጥቅሶች እየተጠቀሙ የእግዚአብሔር ፍርድ በዚያ መካከል እንደነበረና ምድር በዚያ ምክንያት ቅርጽ የለሽና ባዶ እንደሆነች ጨለማም እንደመጣ ይናገራሉ።
እና በዚያ ልክ ነው የሚያምኑትም። ሶስተኛው ይህኛው የተበላሸውን ምድር ሁለቴ ነው ፍጥረትን እግዚአብሔር የፈጠረው ብለው ነው የሚያምኑት በተለያየ ጊዜ። የመጀመሪያው እንከን አልባ ሰማይና ምድርን ፈጥሯል። ሁለተኛ ያ በመሃል የተከሰተው ጥፋት ያመጣው ዳሜጅ አለ። ያንን መልሶ ወደ ቦታው መመለስ ወይም ደግሞ እንደገና መፍጠርን ደግሞ ፈጥሯል። ሁለቴ ነው ፍጥረታት የተፈጠሩት ብለው ያምናሉ። እና ዘፍጥረት ምዕራፍ 1 ቁጥር 3 ጀምሮ እስከ ዘፍጥረት ምዕራፍ 1 ቁጥር 31 ድረስ እግዚአብሔር በ6 ቀን ውስጥ ፍጥረታትን መልሶ ወደ ቦታቸው እንደመለሰ ወይም መልሶ እንደፈጠረ ይናገራሉ። እነዚያ ቀናቶች 24 ሰዓት አላቸው፣ 6 ቀን ናቸው። በዚያ 6 ቀን በ24 ሰዓት ነው ፍጥረታት ሁሉ የተፈጠሩት። ዘፍጥረት የመጀመሪያ ቀን መፈጠር የጀመረው ብርሃን ነው ብሎ ነው የሚያምኑት። ዘፍጥረት ምዕራፍ 1 ቁጥር 3 ማለት ነው። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ ከሚለው ዘፍጥረት ምዕራፍ 1 ቁጥር 3 ነው የሚጀምሩት። ስለዚህ በዚህ በሶስት ጽንሰ ሀሳብ ዙሪያ ነው ቲዮሪ ዋናው የሚያጠነጥነው። እንግዲህ በዚያ ጊዜ ውስጥ አንዳንድ ቦታ ላይ ሳይንስን ይጠቀማል። ለምሳሌ ከረዥም ጊዜ በፊት ከቢሊዮንና ከሚሊዮን ዓመታት በፊት እንስሳት እንደነበሩ ዳይኖዘር በቅሪተ አካልና በሳይንስ የተረጋገጡ በሪሰርች የተረጋገጡ ቅሪተ አካል ከቢሊዮንና ከሚሊዮን ዓመታት በፊት እንስሳቶች እንደነበሩ ሳይንስ ያምናል። እናም ደግሞ አረጋግጧል። እነዚያ የተከሰቱት በዚህ በዘፍጥረት ምዕራፍ 1 ቁጥር 1 እና በዘፍጥረት ምዕራፍ 1 ቁጥር 2 መካከል የተከሰተው ያ በእግዚአብሔር ፍርድ የተከሰተው ዳሜጅ ወይም ጥፋት መካከል የሞቱ እንስሳቶችን ያሳያል። ስለዚህ ሳይንስም እንዳረጋገጠ ሳይንስንም ያምናሉ። ሳይንስንም እንደ አንድ ፕሩፍ ወይም እንደ ማስረጃ አምጥተው ነው የሚያቀርቡት። ሌላኛው እንግዲህ ከአዳም በፊት ሰው ልጅ አልነበረም ብለው ያምናሉ። ሰው ልጅ አልነበረም፣ ምክንያቱም ሞት ወደ ሰው ልጆች ሁሉ በአዳም ምክንያት እንደመጣ ሮሜ 5 ላይ ስለምናገር፣ ስለዚህ ሰው ልጅ ከዚያ በኋላ ነው። ሁለተኛ እግዚአብሔር እንደገና ምድርን ወደ ቦታው ከመለሳት በኋላ ነው ሰው ልጅን የፈጠረው። ከዚያ ሰው ልጅ በአዳም ምክንያት ሞት ወደ ሰው ልጆች ሁሉ መተላለፍ የጀመረው ብሎ ያስባሉ። ሉሲፈር ግን የወደቀው አመፅ አስነስቶ የወደቀው ይችኛዋ አሁን የምንኖርባት ምድር ወይም በሰዓቱ የነበረችው ተፈጠረች የተባለችው ምድር ወደ ቦታዋ እግዚአብሔር መልሶ ከመመለሷ በፊት የነበረ ጊዜ ላይ ከዛ በፊት እንደወደቀ እግዚአብሔር ፍርድን በእርሱ ላይ እንደነበረ በዚያ መካከል ካታስትሮፊክ ኢቨንት ወይም ጥፋት እንደተከሰተ ይናገራሉ። እግዚአብሔር በ6 ቀን ውስጥ በ24 ሰዓት ባላቸው በ6 ቀን ውስጥ ምን ሰራ ብለው ይናገራሉ? ፍጥረታትን ወደ ቦታው መለሰ ወይም እንደገና መልሶ ፈጠራቸው ብለው ነው የምናገሩት። እና ያው ብዙ ማብራሪያ ያለው ግን በእነዚህ ጽንሰ ሀሳብ ዙሪያ ነው ጋፕ ቲዮሪ ወይም ሪኮንስትራክሽን ቲዮሪ የሚባለው የሚያጠነጥነው። ይህንን የሚያምኑ ብዙ ክርስቲያኖች አሉ፣ ኮንዘርቫቲቭ ክርስቲያንስ የሚባሉ ማለት ነው። እና እንግዲህ እናንተ ተውት፣ በዚህ ላይ ምንድን ነው ሀሳባችሁ ባላቅም፣ ግን ይሄንን ይመስላል። ቀጣይ በዲቴይል ሴኮንድ ቲዮሪ ይዤ እመጣለሁ። ሌሎች ቲዮሪዎች አሉ፣ ላይክ ፍሬምወርክ ሃይፖቴሲስ ቪው የምንለው አለ፣ ኢኒሻል ካዮስ ቪው የምንለው አለ፣ ሌሎች ቲዮሪዎችም አሉ። ይዤ እመጣለሁ። በደንብ እንትን እንላለን። ኮሜንት ሴክሽን ላይ ሀሳባችሁን አጋሩኝ። እግዚአብሔር ይባርካችሁ። ሃቭ ኤ ጉድ ታይም